በእለቱ እንደዚህ አምላካችን እግዚአብሔር በምሕረቱ በቅድስና ቦታ በመምህራችን ላይ አድሮ መግቦናን አስተምሮናን በመምህራን ላይ አድሮ የመከረን ያስተማረን የአባቶቻችን አምላክ የእኛም አምላክ ክብርና ምስጋና ለስም አጠራሩ ይሁንልን። በመቀጠል መምህራችን በእውነት በእንደዚህ አይነት መልኩ አድርገው ያስተማሩን አመስግኑ፣ እግዚአብሔርን አመስግኑላችሁ። አድርጋችሁ ድገሙት፣ ሶስት ጊዜ አመስግኑ። በእውነት ደስ የሚል ስሜት በእውነት እግዚአብሔር ይስጥልን። እንደዚህ አይነት ልባቸውን ኩራል ሙሉ አድርገው እንደዚህ አይነቱ ምላሳሞቹን ወደ እኛ ላኳቸው። እኛ አባቶቻችሁ አለንላችሁ ብለው በእውነት አይደለም ስብከት ቃላቸው የመጨረሻ ብቻ የሚበቃ ነው። አመስግኑ እግዚአብሔር ይርገመው። እግዚአብሔር ይጠብቅልን። እንደነዚህ አይነት ብርቅዬ የሆኑ አራት አይና መምህራን እያሉን እንጨነቃለን እንዴ? ግራ እንጋባለን እንዴ? እግዚአብሔር አምላክ ሁላችንን በቤቱ እንድንኖር ይርዳል። ከዚህ በመቀጠል በክብር አባታችንን ጋባዥነት እጅግ የምንወዳት ዘማሪት ኩሪ ዝማሬ ታቀርብልናለች። ምክንያቱም ፀሐዩ መጥቶ